ሰላም ሰላም እንዴት ናችሁ? ውዴቱ ተከታታዮች ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ ረቢል ዓለሚን። ባላችሁበት ሰላማችሁ ይብዛልኝ እያልኩኝ እስኪ አዶናይ ምን አለ? ሰግጥ የሚለውን ቃል በቃ እርሱት። እዚህ በኋላ በቃ ሰግጥ እንዳትሉ በቃ ሀላስ አለ። በጣም ትልቅ ተቃውሞ ስለመጣብኝ እንደዛ እንዳትሉ። እኔ በጣም ማለት ከሰውም ካለው አስተያየት አድናቆት እንዳለ ሁሉ ደግሞ መጥፎም አለ። ግን እኮ በጣም ሰው ማለት በጣም ከባድ ነን። አሁን ልጁ ሰርቶ ቢለወጥ ችግር የለውም። እንዲያው የሚገርም ነገር ነው። እስኪ ከቪዲዮ እንመለስ። ቪዲዮውን እስኪ እንስማው። ጋይስ ስግጥ የሚለው ቃል ብናቆም ይሻላል። ምክንያቱም በጣም ብዙ ሰዎችን እያስቆጣን ያለው አይኖ እናንተ እንደምትወዱት እርግጠኛ ነኝ። ግን እኔ ስራዬን መስራት አልቻልኩኝ በስነ ስርዓት ማለት ነው። አንድ እኔ እውነቴን ነው የምላችሁ፣ በቃ በሰላም በፍቅር መስራት ነው የምፈልገው። ህይወቴን ኢንጆይ ማድረግ ነው የምፈልገው። ስለዚህ ከሰላሜ በላይ ደግሞ ቫልዩ ማድረገው ነገር የለም። እውነት ለመናገር ነው የምላችሁ እና ስግጥ የሚለው ቃል እናቁም። ዛሬ እንግዲህ እኔ በድጋሚ ስለ አዶናይ ላወራ ነው። አሁንም ያየሁትን በሱ ላይ ያየሁትን ድንቅ ማስተዋል፣ ብልጠት፣ አስተዋይነት፣ ዋይዝነት ሁላችሁም እንዲኖራችሁ እኔም እንዲኖረኝ እመኛለሁ። ከዚህ በፊት ላይ ታላቁ ሩጫ ኢትዮጵያ ላይ እዚህ ላይ አረንጓዴ ቢጫ ቀይ ቀለም ተቀብቶ ጺሙ ላይ ቀብተውት ማለት ነው አጥፋ ሲሉት ኢሚዲየትሊ ነው ኦኬ ሂሮኒ ፕሮብለም። በግማሾቻችሁ በኢትዮጵያውያን አመለካከት ዘራፍ ማለት አላጠፋም ብሎ መጋጨት ምናምን ጀግንነት ይመስላችኋላችሁ። ጀግንነት ዝቅ ብሎ ማሳለፍ ነው። የሚመጣውን ንፋስ ሁሉ ዝቅ ብሎ ማሳለፍ ነው ወዳጄ። አሁን ደግሞ እንግዲህ የኢትዮጵያ ሕዝብ ማጆሪቲው በሚባል ልክ ታሪክ እንደተፈጠረ ይሄ ሰግጥ የሚለውን ወርድ ለኔ አይጎዳኝምም አይጠቅመኝምም ወርዱ። በዛ ውስጥ ግን መጠቀም የፈለገውን ኦልሬዲ ተረድቼው ነበር ልጁን። በዚህ ደረጃ ግን ልጁን ሰላም ማሳጣት ተገቢ አልነበረም አይመስለኝም። ሀበሻ መዶሻ ይዞ ነው የሚንቀሳቀሰው አለ አንድ ወንድማችን። ሚስማር ነው የምትመስለው በሄድክበት ሁሉ ከበለጥከው እየቀጠቀጠ ነው የሚያጣምምህ በሱ መንገድ እንድትሄድለት። ኤንዌይስ አሁንም ቴንኪዩ። እዚህ ጋር አታቸው የተደረገው ቪዲዮ የሚያወራው በቃ ይሄን ሰግጥ የሚለውን ስም አልጠቀም። ምክንያቱም ምን ብለው መጡ? ትውልድን የሚያጠፋ ትውልድ በሰግጥ ብሎ ስላለ ይጠፋል እንዴ? ትውልድን የሚያጠፋ ስንት ነገር አለ። ትውልድን ያላሸቀ በሱስ ብትሉ በተለያየ ምን ስንቱን እንጥቀሰው። ትውልድ ላሽቆ ያለው ሀገራችን በብዙ ነገር ነው። አዶናይ መጥቶ ሰግጥም አለም አላለም የሚቀይረው ነገር የለም። ምርጫ ነው ህይወት። እሱ ሰግጥ ያለው በትዕቢት አይደለም። ሰግጥ ያለው በዱርዬነት አይደለም። ስራ በቃ ግግም ብለ በያዝከው ነገር ማንንም ሳትሰማ ፎከስ አርግ ነው። በርታ ነው። ለማንም አቴንሽን ሰጥታ አትውደቅ ነው ሜሴጁ። እና በአገር ደረጃ ልጁ ላይ ስትነሱ በማስተዋል እንዲሆን የወንድማዊነት ምክር መስጠት ዳስ ፋይን። ግን ብዙ ሰው ዲፕ ዳውን ጀለሲ ጭንቅላቱ ላይ ሲንጫረርበት አይቻለሁ። ታናሽ ወንድማችን ነው። አሁንም እግዚአብሔር ማስተዋል ይጨምርልህ፣ እግዚአብሔር ይጨምርልህ። እንዲህ ነው ክፉ ነገር ሲመጣ ዝቅ ብሎ ማሳለፍ መቻል ብልህነት ነው። እና አሁንም ቃሉን አልጠቀምም ሰላሜን ነው የምፈልገው አለ። አዎ ከሰላም የሚበልጥ የለም። ብዙ ሰላም ሊነሱ የታጠቁ ብዙ ሰዎች አሉ። እኔ እንደውም ከዚህ በኋላ ማለት ነው እንደ ምንድን ይባለው ርቀትህን ጠብቅ። ሰዎች በብዙ መንገድ ከፖለቲካ ጋር ከሀገር ጋር ከሆነ ነገር ጋር አነካክተው ገና 2 እርምጃ እንዳትራመድ ሊሰብሩ እየፈለጉ እንደሆነ እየሸተተኝ ነው ሚዲያ ላይ። አይ ኖ ዩ አር ሶ ስማርት። ብለጣቸው፣ አሁንም በስማርትነት ብለጣቸው፣ በዋይዝነት ብለጣቸው። እግዚአብሔር በሚመራ በዚህ በቅልብህ ምረጣቸው ማለት ብለጣቸው። እኛ ብዙ ነገራችን ገና ነው። አገራዊ ያረጋችሁት ነገሩን
አገራዊ ያደረጋችሁት ነገሩን እና እኔ ለአዶናይን ማቆ እንደናንተ ነው ሶሻል ሚዲያ ላይ ግን ከሪያሊቲ አንጻር ልጁን የሆነ ነገር ውስጥ ልከቱት በቃ አሰፍስፋችኋል። ወደ ፖለቲካውም እንትንጋ ሄደ እንትንጋ ገባ መጠየቅ አለበት ወደ ህግም ወደ ፖለቲካም ልጁን ቀርቅራችሁ ህይወቱን ልታበላሹ ቀድሟችሁ ሄዷል ልጁ። ሂስ ሶ ዋይዝ እግዚአብሔር አይምሮውን ይባርክ። አሁንም የእኛ ሀገር ብቅ ሲሉ እንዳልኳችሁ መዶሻ ይዘው የሚዞሩ እዛው ስልጣኔ ሰርቶ እንትን ማለት ቦልድነስ በራስ መተማመን የራስን መሆን ኃጢአት ነው በእኛ ሀገር። በቃ ተልመጥምጠ ባህሌ ሀገሬ ምናምን ሽሮዬ እንጀራዬ እያልክ አበሻዬ ምናምን እያልክ አስመስለ ስትኖር አበሻ የሚወድ ልቆ የሚሄድን አይወድም። በሆነ ምክንያት ነው የሚለጥፍብህ። እንኳን በለጥካቸው። ሰግጥ የሚለው ወርድ መጠቀም ኃጢአት ከመሰላቸው ይቅርላቸው። አንተ ግን መሮጥህን መብለጥህን ከፍ ማለትህን በተግባር የምታሳይ ልጅ ነህና እንግዲህ እንደሰማችኋት እሷም በእርግጥ እኔ ስለ ፖለቲካ የማውቀው ነገር የለኝም። እኔ ምንም ነገር አይደለም። ወይ ጉድ! ግን እንዲያው መቼም ቪዲዮ ልስራ ብዬ ነው እንጂ እኔ ስለ ፖለቲካ የማውቀው ነገር የለም። እናቴን የመጀመሪያ ሸቃልነት ሳልወጣ ወይ ጉድ! ግን እሱ ምን አለን? በቃ እርሱ ተሰግጥ የሚባለውን በቃ አትበሉ። እኔ መኖር ነው የምፈልግ፣ ሰላም ነው የምፈልግ አለ። ቀላል መሰገጥ ሰገጠ እኮ በአንዴ እኮ ነው የሰገጠ እንዴ! በአንዴ ማለት ነው እንዴ! ስንት አመት የሰሩት ራሱ እኮ በአንዴ እንደዚህ አልሰገጡ። እሱ በአንድ አሁን ነው እኔ ቅርብ ጊዜ ነው አሁን ያወቅኩት እሱን ማለት ነው። ግን በቃ በአንዴ ግን ተለወጥ ካለ ደግሞ ጌታ ምን ችግር አለ? ይለወጥ። በቃ ተመሳስለን እንኖር። ተመሳስለን ተቀለማምደን ሳይሆን መመሳሰል ይባል ልክ እንደ ውጭ ሀገሮች እንደዛ ሆነን ብንኖር ጥሩ ነው። የመቀለማመድ እንደሆነ አሁን እሷ እንዳለችው ሽሮዬ እንትን ያዝደርሱ እንዳላችሁ እንደዛ እያልን በቃን። በቃ አታስመስሉ። እኔ አሁን እንደው ራሴን መሆን ነው የምፈልግ። እኔም ልክ እንደሱ ራሴን ነው መሆን። እሱ አሁን ራሱን ሆኗል። በቃ ያሳለፈውን ታሪክም ተናግሯል። ሁሉን ነገርም አሳልፏል። በቃ ላይክ እዚህ ስንል አሁን ማለት ነው መሆን የምፈልግ በቃ እኔ አሁን በቃ የምፈልግ ራሴን መሆን ነው። እስካሁን ራሴን ሆኜ አልኖርኩም። እዚህ በኋላ ራሴን መሆን ነው የምፈልግ። በቃ ልክ እንደሱ ማለት ነው። ብዙ ትምህርት ነው ያስተማረን። በርግጥ እሱ ብዙ ትምህርት ነው የተማርነው። ስለዚህ እንግዲህ ሰግጥ የሚለውን ተውት ብሏል። መተው ነው ሰው እንግዲህ ሲቀጥልበት። እኔም ራሴን መሆን ነው የምፈልግ። እዚህ በኋላ ብዙ ነገር ተምሬያለሁ ካንተ። ባይ ባይ። በቃ ሰብስክራይብ አድርጉ ውዶቼ፣ ስወዳችሁ።